ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም መምሩ ነኝ። አብራችሁን ቆዩ። በሺሽንዳ ከተማ አስተዳደር በ2017 በጀት ዓመት በግብርናው ዘርፍ አመርቂ ውጤት ማስመዝገብ መቻሉ ተገለጸም። የከተማው ምክር ቤት 5ኛ ዓመት 5ኛ ዙር 10ኛ መደበኛ ጉባኤውን ማካሄድ ጀምረዋል። የከተማው ከንቲባ አቶ ሀብታሙ ገብረ ኢየሱስ የአስፈጻሚ አካላትን የ2017 በጀት ዓመት የስራ ሪፖርት ባቀረቡበት ወቅት እንደገለጹት ባለፈው የበጀት ዓመት በግብርናው ዘርፍ ሰፊ መነቃቃት ታይቷል ብለዋል። የሺሽንዳ ከተማ ቡናን በጥራት ከሚያቀርቡ አካባቢዎች አንዱ እንደመሆኑ መጠን በ2017 በጀት ዓመት የቡና ጥራትን የማስጠበቅ ስራ የእቅዱን 95% ማከናወን እንደተቻለ አብራርተዋል። የእንሰት ምርትን 72.5 ሄክታር ማሳ ለማልማት ታቅዶ 87.375 ሄክታር ማከናወን እንደተቻለም ገልጸዋል። አቶ ሀብታሙ አክለው በእርባታ ዘርፍ በተለይም በሌማት ትሩፋት ኢኒሼቲቭ ከፍተኛ መነቃቃት መፈጠሩን ገልጸው በዚህም አመርቂ ውጤት ማስመዝገብ ተችሏል ብለዋል። መረጃውን ከስፍራው ያደረሰችን ባልደረባችን ብሩክታይት ብርሃኑ ናት። በተያያዘ ዜና በካፋ ዞን የሺሽንዳ ከተማ አስተዳደር ምክር ቤት ባካሄደው 5ኛ ዓመት 5ኛ ዙር 10ኛ መደበኛ ጉባኤው የምክር ቤቱን ዋና አፈ ጉባኤ መረጠም። የከተማ አስተዳደሩ ከንቲባ አቶ ሀብታሙ ገብረ ኢየሱስ ወይዘሮ አልማዝ ገብረ ሚካኤልን የሺሽንዳ ከተማ አስተዳደር ምክር ቤት ዋና አፈ ጉባኤ ሆነው እንዲያገለግሉ በእጩነት ያቀረቡ ሲሆን የምክር ቤቱ አባላትም አስተያየታቸውን ሰጥተው በሙሉ ድምጽ አጽድቋል። አሁንም ዘገባው የባልደረባችን ብሩክታይት ብርሃኑ ነው። በዴቻ ወረዳ በ2018 የምርት ዘመን ከ570743 ኩንታል በላይ ምርት ለመሰብሰብ ታቅዶ እየተሰራ መሆኑ ተገለጸም። የወረዳው ምክር ቤት 41ኛ መደበኛ ጉባኤ ተጀምሯል። ዘገባውን ከስፍራው ያደረሰን ባልደረባችን በላቸው በላይ ነው። ክፍለ ዓለሙ ያቀርበዋል። ለምክር ቤቱ የወረዳውን አስፈጻሚ አካላት ሪፖርት ያቀረቡት ዋና አስተዳዳሪው አቶ ወንዱ አደመ በተያዘው በጀት ዓመት በወረዳው ምርትና ምርታማነትን ለማሳደግ የሚያስችሉ ተግባራትን በማከናወን በ2018 የምርት ዘመን 20888.5 ሄክታር መሬት በማልማት ከ570743 ኩንታል በላይ ምርት ለማግኘት ታቅዶ ወደ ተግባር ተገብቷል። 1110 ቶን ጥራቱን የጠበቀ የታጠበና ያልታጠበ ቡና ለማዕከላዊ ገበያ ለማቅረብ እቅድ መያዙንም አቶ ወንዱ በሪፖርታቸው አመልክተዋል። የቅመማ ቅመም ምርትን ለማስፋት የተለያዩ ስራዎች እየተሰሩ መሆኑን ያብራሩት አስተዳዳሪው በ2018 የምርት ዘመን 760 ቶን ምርት ለማዕከላዊ ገበያ ለማቅረብ መታቀዱንም ገልጸዋል። በወረዳው በ2018 የበጀት ዓመት አጠቃላይ 240 ሚሊዮን 529767 ብር ገቢ ለመሰብሰብ እቅድ ተይዞ ወደ ተግባር መገባቱን የገለጹት ዋና አስተዳዳሪው ለገቢ አሰባሰብ ልዩ ትኩረት ማድረግ እንደሚገባም አሳስበዋል። በጤናው ዘርፍ ከ85 በመቶ በላይ የሚሆኑ እናቶች በጤና ተቋም እንዲወልዱ ማስቻል እና 43 ቀበሌዎችን በጤና ሞዴል ለማድረግ እንደሚሰራም ገልጸዋል። የ2018 ዓ.ም የካፈቾ ብሔር የዘመን መለወጫ በዓል ማሽቃሬ ባሮ በደማቅ ሁኔታ ለማክበር በቂ ዝግጅት እየተደረገ ነው ያሉት ዋና አስተዳዳሪው እናት ቡና ያለችበትን የማኪራ አካባቢ የመጠበቅና የቱሪስት መዳረሻ ለማድረግ መታቀዱንም አክለዋል። በ2018 የትምህርት ዘመን ትምህርት ቤቶችን ለመማር ማስተማር ስራ ምቹ የማድረግና የተማሪዎችን ውጤት ለማሻሻል በትኩረት እንደሚሰራም ተናግረዋል። ዋና አስተዳዳሪው በሁሉም አስፈጻሚ አካላት በ2018 በጀት ዓመት የሚከናወኑ የተግባራት እቅዶችን ያቀረቡ ሲሆን በቀረበው እቅድ ላይ የምክር ቤት አባላት የተለያዩ ጥያቄዎችና ሀሳቦችን አንስተው ምላሽ ከተሰጠባቸው በኋላ በሙሉ ድምፅ እቅዱ ጸድቋል። በተመሳሳይ ዜና የዴቻ ወረዳ ምክር ቤት በበጀት ዓመቱ ለሚከናወኑ ስራዎች ማስፈጸሚያ ከ431 ሚሊዮን 147 ሺህ ብር በላይ በጀት አጸደቀም። በጀቱ በወረዳው ለሚከናወኑ የልማት ስራዎችና ድህነት ቀናሽ ለሆኑ መስኮች በቁጠባ እንዲውል የምክር ቤቱ አባላት አሳስበዋል። ዘገባውን ከስፍራው ያደረሰን ባልደረባችን በላቸው በላይ ነው። ክፍለ ዓለሙ ያቀርበዋል። የወረዳው ምክር ቤት አራተኛ ዙር 11ኛ ዓመት የሥራ ዘመን 41ኛ መደበኛ ጉባኤ በ2018 በጀት ዓመት ለሚከናወኑ የልማትና የመልካም አስተዳደር ስራዎች ማስፈጸሚያ ከ431 ሚሊዮን 147859 ብር በላይ በጀት አጽድቋል። የዴቻ ወረዳ ፋይናንስና ኢኮኖሚ ልማት ጽሕፈት ቤት ኃላፊው አቶ አንተነህ እንዳለ ረቂቅ በጀቱን ለምክር ቤቱ ባቀረቡበት ወቅት እንደገለጹት በጀቱ የወረዳውን የመልማት ፍላጎት መሰረት ያደረገ ነው ብለዋል። በጀቱ የ2018 በጀት ዓመት የልማትና የመልካም አስተዳደር እቅድ ስራዎችን ታሳቢ ያደረገ መሆኑንም ገልጸዋል። ሌሎች የትኩረት መስኮችንም በጀቱ እንደሚያካትት የጠቀሱት አቶ አንተነህ
ከ2017 በጀት ዓመት ጋር ሲነጻጸር የ60.6 በመቶ ብልጫ እንዳለው አስረድተዋል። የተመደበው በጀት በትክክል የወረዳውን የመልማት ፍላጎት መሰረት በማድረግ በቁጠባ ጥቅም ላይ እንዲውል ክትትል፣ ቁጥጥርና ድጋፍ እንደሚደረግ አቶ አንተነህ አስረድተዋል። የዴቻ ወረዳ ዋና አስተዳዳሪ አቶ ወንዱ አደመ ለ2018 የበጀት ዓመት የጸደቀውን በጀት የሕዝብን የልማት ተጠቃሚነት በሚያረጋግጥ አግባብ በቁጠባ ጥቅም ላይ እንዲውል እንደሚደረግ ገልጸዋል። የጉባኤው ተሳታፊዎች የተመደበውን ውስን ሀብት ለታለመለት ዓላማ ማዋል እንደሚገባ የገለጹ ሲሆን ለገቢ አሰባሰብ ልዩ ትኩረት ማድረግ እንደሚገባ አሳስበዋል። ለዴቻ ወረዳ ከተመደበው አጠቃላይ በጀት ከ240 ሚሊዮን 529 ሺህ ብር በላዩ ከውስጥ ገቢ የሚሰበሰብ ሲሆን 187 ሚሊዮን 670 ሺህ ብር ደግሞ ከመንግስት ግምጃ ቤት የሚሸፈን ይሆናል። ምክር ቤቱ በወረዳው ፋይናንስና ኢኮኖሚ ልማት ጽሕፈት ቤት የቀረበለትን የ2018 በጀት ዓመት የወረዳውን በጀት ከመከረበት በኋላ በሙሉ ድምፅ አጽድቋል። የትምህርቱን ዘርፍ ስኬታማ ለማድረግ የህብረተሰቡ ተሳትፎ መጠናከር እንዳለበት ተገለጸም። የአካባቢውን ህብረተሰብ በማሳተፍ ለሚገነባው የገጫ ዋቻ አንደኛ ደረጃ ትምህርት ቤት ግንባታ በቦንጋ ከተማ ከንቲባ አቶ አስማማ አደመ የመሰረት ድንጋይ ተቀምጧል። ዘገባው የባልደረባችን ታምራት ባዩ ነው። ምህረት ማሞ ታቀርበዋለች። ለሰው ልጅ ትልቁ ሀብት እውቀት ነው ያሉት የቦንጋ ከተማ አስተዳደር ከንቲባ አቶ አስማማ አደመም የትምህርት ጥራትን በማስጠበቅ ተደራሽነቱን ማስፋፋት ያስፈልጋልን ብለዋል። የትምህርት ንቅናቄ አንዱ አካል የሆነው የገጫ ዋቻ አንደኛ ደረጃ ትምህርት ቤት በህብረተሰብ ተሳትፎ የሚገነባ እንደመሆኑ መጠን ግንባታው የሁሉም ህብረተሰብ ርብርብ የሚጠይቅ በመሆኑ ትውልዱን ብቁ ዜጋ አድርጎ ለመቅረጽ ትልቅ መሳሪያ የሆነና ትምህርት ቤት በመገንባቱ ሂደት የሁሉም አሻራ ሊኖር እንደሚገባ አሳስበዋል። የከተማ አስተዳደሩ ለትምህርት ቤቱ ግንባታ የ500 ሺህ ብር ድጋፍ እንደሚያደርግ ከንቲባው አቶ አስማማ አደመ ተናግረዋል። የቦንጋ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ስዩም ወልደ ሚካኤል በበኩላቸው የትምህርት ቤቱ መገንባት የአካባቢውን ህጻናት ራዕይ ለማሳካት የጎላ ድርሻ እንዳለውም ተናግረዋል። አቶ ስዩም አክለውም ትውልድ ላይ መስራት ለነገ የማይባል በመሆኑም በትምህርት ቤቱ ግንባታ ላይ ሁሉም ድርሻውን እንዲወጣ አሳስበዋል። የቦንጋ ከተማ አስተዳደር ትምህርት ጽሕፈት ቤት ኃላፊ ወይዘሮ ውቤት ወልደ ሚካኤል በበኩላቸውም የህብረተሰቡ የረጅም ጊዜ ጥያቄ ምላሽ ያገኘበት ቀን እንደመሆኑና የትምህርት ቤቱ መገንባት ረጅም ርቀት ተጉዞ የሚማሩ ተማሪዎችን ችግር እየቀረፈ ነው ብለዋል። የሚገነባው ትምህርት ቤት የትምህርት ጥራትን ለማስጠበቅ ምቹ ሁኔታ በመፍጠር ሚናው ከፍተኛ እንደሚሆንም አስረድተዋል። በህብረተሰብ ተሳትፎ ለሚገነባው ትምህርት ቤት የመሰረተ ድንጋይ በመጣሉ ደስተኛ መሆናቸውን የገለጹት የአካባቢ ነዋሪዎችም የሁልጊዜ ጥያቄያቸው ምላሽ ያገኘ በመሆኑም ለስራው መሳካትም የበኩላቸው እንደሚወጡም ተናግረዋል። እጅግ በጣም ደስ ብሎኛል። ምክንያቱም ደስታው ለምን መሰለ ማህበረሰቡን እኔ ዞር ብዬ ሲመለከትና ሲታዘባቸው ህዝቡን ብዙዎችን ዙሪያ ጠይቀን ያነጋግራሉ። ዝም ብለን ብቻ ኃላፊነት መውሰድ አይደለም። ኃላፊነት ስትወስድ አካባቢ ማህበረሰቡን እኔም እንደ ነዋሪነቴ እንዴት ብናደርግ ይሻላል እዚህ አካባቢ። ስለዚህ ይሄ ትምህርት ቤት እስከየት ነው ያለ እዚህ አካባቢ ለቀጣይ ተወልዱ አገሩ አካባቢ እየሰፋ ነው፣ ህዝቡ እየሰፋ ነው ያለ። ስለዚህ ትምህርት ቤት የት አካባቢ ያስፈልጋል ብሎ 10 ዓመት ጥያቄው ሲመለስ እኛ ደስተኛ ሆነን ተቀብለናል። በጣም ደስተኞች። ለምን ከዚህ ተነስቶ 03 አንድ 7 ዓመት ህፃን መላክ መንገድ ላይ ያለውን ጉዳት ከዚህ ተነስተ ካይከላ ለመላክ ያለውን ጉዳት ግምት ውስጥ በማስገባት ህዝቡ ጥያቄው አንዱ ከሚገፋቸው አንዱ ነኝ። በጣም ከሚያስደስተኝ ነገሮች ያ ደግሞ ተመልሶ ያን ፕሮጀክት አንተም ደግሞ አንተን የምትመራ ብሎ ሲሰጠኝ ህዝቡ እጅግ አድርጎ እንደራሴ ቤቴን አንድ ሰው እኮ የራሴን ቤት ሲሰራ እንዲህ አይነት ነገሮችን ሲሰራ ደስታ እንዴት አይሰማም? በጣም ይሰማል። ስለዚህ ቅርስ ነው፣ መቼ የማይጠፋ ቅርስ እስከሆነ ድረስ ደስተኛ ሆኜ ነው ተቀበልኩት። ደስተኛ ነኝ። እንደ ዛሬ ደስታ ተሰምቶኝ አያውቅም። በመርሃ ግብሩ ላይ የከተማ አስተዳደር የመንግስት ስራ ኃላፊዎችና ሌሎች ጉዳዩ የሚመለከታቸው አካላት እንዲሁም የአካባቢ ነዋሪዎች የተገኙ ሲሆን ሀብት የማሰባሰቡም ስራ ተጀምሯል። በ2017 በጀት ዓመት በልማትና በመልካም አስተዳደር ዘርፍ በወረዳው ለተገኘ ውጤት ፖሊስ ትልቁን ድርሻ መወጣቱን የሺሾንዴ ወረዳ ፖሊስ ጽሕፈት ቤት ገለጸም። ጽሕፈት ቤቱ የ2017 በጀት ዓመት እቅድ አፈጻጸምና የ2018 እቅድ ዙሪያ ውይይት አካሂዷል። ከወረዳው መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት የተገኘውን ዘገባ ጽዮን ታደለ ታቀርበዋለች። በምክክር መድረኩ የመክፈቻ ንግግር ያደረጉት የሺሾንዴ ወረዳ ምክትል አስተዳዳሪና ፋይናንስና ኢኮኖሚ ልማት ጽሕፈት ቤት ኃላፊ አቶ ደመቀ ሀብቴ ፖሊስ የህብረተሰቡን ሰላምና ደህንነት ለማስጠበቅ እያደረገ ያለው ጥረት የሚያስመሰግን ነው ብለዋል። በወረዳው በ2017 በጀት ዓመት በልማትና በመልካም አስተዳደር ዘርፍ ለተገኘው ውጤት ፖሊስ ያበረከተው አስተዋጽኦ ከፍተኛ በመሆኑ እውቅና መስጠት እንደሚያስፈልግ ገልጸው የተገኘውን ውጤት አጠናክሮ ማስቀጠል እንደሚገባ ጠቁመዋል።
የወረዳው ፖሊስ ጽሕፈት ቤት ዋና አዛዥ ኮማንደር ገዛኸኝ ጋዲሳ በበኩላቸው ፖሊስ የህብረተሰቡን ሰላምና ደህንነት ለማረጋገጥ በከፈለው መስዋዕትነት ውጤቶች መመዝገባቸውን ገልጸዋል። በወረዳው በተለይም የእንስሳት ስርቆትና ከሃይማኖት ጋር ተያይዞ የሚስተዋሉ ችግሮችን ለመቅረፍ በተሰራው የተቀናጀ ተግባር ችግሮች እየተቀረፉ መምጣታቸውን ገልጸዋል። የከፋ ዞን ፖሊስ አዛዥ ኢንስፔክተር አጥናፉ አባተ የማህበረሰብ አቀፍ ፖሊስን በማጠናከር የህብረተሰቡን ደህንነት ለማስጠበቅ የሚደረገው ጥረት ተጠናክሮ መቀጠል ይገባል ብለዋል። የጽህፈት ቤቱን የ2017 በጀት ዓመት አፈጻጸምና ቀጣይ ጠቋሚ እቅዶች በጽህፈት ቤቱ ልማት እቅድ አስተባባሪ በሆኑት በረዳት ኢንስፔክተር ቆጭቶ አሰፋ ቀርቧል። በመድረኩ የከፋ ዞን ፖሊስ መምሪያ ዋና አዛዥ ኢንስፔክተር አጥናፉ አባተን ጨምሮ የሺሾንዴ ወረዳ ፖሊስ ማኔጅመንትና አባላት፣ የወረዳ አስፈጻሚና አመራር አካላት፣ የቀበሌ አመራሮችና ጥሪ የተደረገላቸው እንግዶች ተሳትፈዋል። በሳይለም ወረዳ በ2018 የትምህርት ዘመን ከቅድመ መደበኛ እስከ 12ኛ ክፍል 18398 ተማሪዎችን ተቀብሎ ለማስተማር የሚያስችል ንቅናቄ ተጀመረም። የትምህርት ጥራትን በተገቢው ለማስጠበቅ የባለድርሻ አካላት ቅንጅትና ተሳትፎ ወሳኝ መሆኑን የወረዳው ትምህርት ጽሕፈት ቤት ገልጿል። ክፍለ ዓለሙ ከወረዳው መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት የተገኘውን ዘገባ ያቀርበዋል። የጽሕፈት ቤቱ ኃላፊ አቶ ታምራት ታደሰ እንደገለጹት ጥራት ያለውን ትምህርት ለዜጎች በመስጠት ወረዳው ያለውን እምቅ የተፈጥሮ ሀብት ወደ ጸጋ ሊቀይር የሚችል የሰው ኃይል መቅረጽ የትምህርት ሴክተሩ ኃላፊነት መሆኑን ገልጸዋል። በትምህርት ጥራት ላይ እየተስተዋሉ ያሉ ችግሮችን ለማሻሻል በወረዳው የተጀመሩ ስራዎችን በዚህ ክረምትም አጠናክሮ በማስቀጠል በቀጣይ የትምህርት ዘመን ውጤታማ ስራ ለመስራት ከአሁኑ የቅድመ ዝግጅት ስራዎችን ማጠናቀቅ ከሁላችንም የሚጠበቅ ተግባር ነው ብለዋል። የ2017 የትምህርት ዘመን የተማሪዎች ቅበላ አቅም ከተጣለው ግብ አንጻር 64 በመቶ ብቻ እንደነበር የገለጹት አቶ ታምራት በ2018 የትምህርት ዘመን የተሻለ አፈጻጸም መመዝገብ እንዲችል የሚመለከታቸውን ባለድርሻ አካላት በማሳተፍ ከቅድመ መደበኛ እስከ 12ኛ ክፍል 18398 ተማሪዎችን ተቀብሎ ለማስተማር ግብ መጣሉን አብራርተዋል። አቶ ታምራት አክለውም በወረዳው ባሉት 39 ትምህርት ቤቶች ከመማር ማስተማር ጎን ለጎን በተሰሩ የውስጥ ገቢ ማስገኛ ስራዎች ከ2 ሚሊዮን ብር በላይ ገቢ ተሰብስቦ ላጋጠሙ የግብዓት እጥረቶች ማሟያ መዋሉን ጠቅሰዋል። በ2018 የትምህርት ዘመንም የመማር ማስተማር ስራውን የተሳለጠ በማድረግ ሴክተሩ እያጋጠሙ ያሉትን የበጀት ውስንነቶች ለመሸፈን ከ9.5 ሚሊዮን ብር በላይ ገቢ ለመሰብሰብ ግብ መጣሉን አብራርተዋል። ከመማር ማስተማሩ ስራ ጎን ለጎንም ከ46000 በላይ ዘርፈ ብዙ ጠቀሜታ ያላቸው የአረንጓዴ አሻራ አካል የሆኑና ገቢ ሊያስገኙ የሚችሉ ስራዎች በሁሉም ትምህርት ቤቶች እንደሚከናወኑ አቶ ታምራት አክለዋል። በንቅናቄ መድረኩ የተገኙት የሳይለም ወረዳ ዋና አስተዳዳሪ አቶ አማኑኤል አየለ የአንድ አካባቢን ሁለንተና እድገትና ዘላቂ ልማት ለማስቀጠል ትምህርት የማይተካ ሚና ያለው መሆኑን ገልጸዋል። በ2018 በትምህርት ዘመኑ የትምህርት ጥራትንና የተማሪዎችን ውጤትን ለማሻሻል ከምዝገባ ጀምሮ በየዓመቱ የሚያጋጥሙ ውስንነቶችን ለመካስ የሚያስችሉ ስራዎች ከመቼውም ጊዜ በበለጠ በተደራጀ መልኩ መስራት እንደሚገባ አስተዳዳሪው አሳስበዋል። በ2018 የትምህርት ዘመን በሁሉም የትምህርት መስኮች የተሻለ ውጤት ለማስመዝገብ በየዘርፉ የተሰማሩ ባለድርሻ አካላት በቁርጠኝነትና በቁጭት መስራት እንዳለባቸው አቶ አማኑኤል አንስተዋል። የሳይለም ወረዳ የመንግስት ዋና ተጠሪና የብልጽግና ፓርቲ ጽሕፈት ቤት ኃላፊው አቶ ግርማ ሽፈራው በበኩላቸው ከዚህ በፊት በሽፋን ላይ ብቻ ትኩረት በመደረጉ የትምህርት ጥራት ችግር ማጋጠሙን አስታውሰው ፓርቲያቸው ብልጽግና ሽፋኑን ለማሳደግና ጥራትንም ለማረጋገጥ በተናበበ ሁኔታ በርካታ ስራዎችን እየሰራ እንደሆነ አብራርተዋል። አቶ ግርማ አክለውም በየወቅቱ እያጋጠመን ያለውን የትምህርት ስብራት ለመጠገንና የተማሪዎች ውጤትን ለማሻሻል የትምህርት ባለድርሻ አካላት ሚናቸውን በተገቢው እንዲወጡ አሳስበዋል። ባለፈው የትምህርት ዘመን ተስተውሎ የነበሩ ድክመቶችን በመቅረፍ ተተኪና የነገ ሀገር ተረካቢ ዜጋን ለማፍራት እንዲሁም የትምህርት ቤቶችን ግንባታ በማከናወን ደረጃቸውን ማሻሻልና ተማሪዎችን ውጤታማ ለማድረግ የተጣለባቸውን ኃላፊነት እንደሚወጡ የንቅናቄ መድረኩ ተሳታፊዎች ገልጸዋል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴሌም መምሩ አብሬያችሁ ቆይታ አደረግኩ። ቆሬ ከፋ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። በእኔ በኩል ሰላም ቆዩልን።